ሰላም ጤና ይስጥልን ውድ ተመልካቾቻችን ዛሬ ፋና ቴሌቪዥን ወደናንተ የሚያደርሰው የህብረት ስራ ማህበራት በኢትዮጵያ እንቅስቃሴያቸው ምን ይመስላል በፋይናንሱ ዘርፎች ላይ ምን አይነት ውጤት እያስመዘገቡ ነው በእያንዳንዱ የህብረተሰብ ህይወት ላይስ ምን አይነት ውጤት እያስመዘገቡ ነው በቀጣይስ ምን ትኩረት አድርገው ይሰራሉ የሚሉ ነጥቦችን በህብረት ስራ ማህበራት ከተደራጁና ከተቆጣጣሪው አካል ጋር ቆይታ እናደርጋለን አብራችሁን ቆዩ እሺ እንግዶቼ ከዚህ ከጀምራለው አቶ አብዲ ሙመድ ይባላሉ አቶ አብዲ ሙመድ የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር ናቸው እንዲሁ ከሳቸው ቀጥሎ ያሉት ደግሞ አቶ ጌታውን ተክሌ ይባላሉ አቶ ጌታውን ተክሌ የቤንች ማጂ የጫካቡና ህብረት ስራ ዩኒየን ስራ አስኪያጅ ናቸው እንዲሁ ከአቶ ጌታውን ቀጥሎ የምናገኛቸው አቶ ዘሪሁን ናቸው አቶ ዘሪሁን ሸለመ የአዋጭ ገንዘብ ቁጠባና ብድር ኃላፊነቱ የተወሰነ የህብረት ስራ ማህበር መስራችና ስራ አስፈጻሚ ናቸው እንዲሁ በመጨረሻ የምናገኛቸው አቶ ሰኚ ኢደሾ ናቸው የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ፕሬዝዳንት ናቸው እንግዶቼ ሁላችሁንም እንኳን ደህና መጣችሁ ስል ምስጋና ያቀርባለሁ መልካም እንግዲህ በዛሬ ውይይታችን ትኩረት የምናደርገው የህብረት ስራ ማህበራት በብድር ቁጠባና እንደዚሁ ደግሞ ህብረተሰቡን በማገልገል ረገድ እየሰሩት ያሉት ዋና ነጥቦችን ትኩረት አድርገን በማህበራችሁ ላይ እንደዚሁም ደግሞ በቀጣይ ቅዶቻችሁ ላይ ነው ነጥቦችን አንስተን ውይይት የምናደርገው እንደው ጠቅለል አድርገን በቅድሚያ አቶ አብዲን አስቀድመን አቶ አብዲ ያው እንደሚታወቀው የህብረት ስራ ማህበራት በኢትዮጵያ ከተጀመረ ከ50 ዓመታት በላይ እንዳስቆጠረ ነው መረጃዎች የሚያሳዩት ነገር ግን በፖሊሲ ታቅፎ ወደ ስራ የገባው ግን ከሁለት አስርት ዓመታት በላይ አይደለም በዚህ ጊዜ ውስጥ በርካታ የህብረት ስራ ማህበራት በኢትዮጵያ እንደተመሰረቱ ይታወቃልና እንደው አጠር አድርገው አጠቃላይ የህብረት ስራ ኮሚሽኑ እንቅስቃሴውን መረጃዎች ቢነግሩን ጥሩ በቅድሚያ እድሉ ስለተሰጠን በኢትዮጵያ ህብረት ስራ ኮሚሽን ስም ምስጋናዬን አቀርባለሁ እንግዲህ ስለ ህብረት ስራ ስንናገር ህብረት ስራ በጣም ሰፊ ነው ወደ ሀገራችንም ስንመጣ እንደተጠቀሰው ከ50 ዓመት በላይ አስቆጥሯል ከንጉሱ ጊዜ ጀምሮ እዛ በደርግ ኢህአዴግ በኋላም ደግሞ እስካሁን ድረስ በየስርዓቶቹ ያገለገለ የመጣ ነውና በእነዚህ ሁሉ ውስጥ ህብረት ስራ በሀገራችን በጣም አስፈላጊ እንደሆነ ነው ምን ረዳው ማለት ነውና እንግዲህ አሁን በደረስንበት ደረጃ ከአደረጃጀት አንፃር ከ105 በላይ የሚጠጉ መሰረታዊ የህብረት ስራ ማህበራቶች ተደራጅተው ይገኛሉ ከ395 የሚጠጉ ዩኒየኖች አሉ 5 ክልላዊ ፌዴሬሽን አሉ ከአባላት አንፃር እንግዲህ በጣም በከፍተኛ ደረጃ ቁጥሩ ጨምሯል ኦልሞስት ወደ 100,000 ኦልሞስት ግማሹን ያህል የኢትዮጵያን ክፍል በላይ የሚሆን በህብረት ስራ ማህበራት 25 ሚሊዮን አካባቢ የሚጠጋ አባላት ተደራጅተዋል ማለት ይቻላል እንግዲህ ህብረት ስራ ማህበራቶች ከዚህ ውጪ እንግዲህ ያላቸውን ካፒታል ስናይ ከ35 ቢሊዮን ብር በላይ በቁጠባ እና ካፒታል ማስመዝገብ ችሏል ማለት ነው እንደዚህ ቋሚና ጊዜያዊ የስራ እድል ፈጥረዋል ከ2 ሚሊዮን በላይ ቋሚና ጊዜያዊ የስራ እድል የፈጠሩበት ሁኔታ ነው ያለውና ስለዚህ አሁን በሀገራችን ህብረት ስራ አንዱ የኢኮኖሚ አማራጭ የብልጽግና አማራጭ ተደርጎ ሊወሰድ ይችላልና ዜጎች በተለያየ አግባብ ተደራጅተው ህይወታቸውን መቀየር እንደሚችሉ በከፍተኛ ደረጃ ፍላጎት አለ ይሄ ቁጥር የሚያሳየው ያው በህገ መንግስቱ መሰረት የመደራጀት ዜጎች የመደራጀት መብት አላቸው በዛ መሰረት በየጊዜው እየተደራጁ ቁጥራቸው በከፍተኛ ደረጃ እያደገ የመጣበት ሁኔታ ነው ያለውና ስለዚህ ዜጎች የሚደራጁት ያው እንደሚጠቀሙ በተጨባጭ ስለሚያውቁ ነው የሚለውን ነገር ወስደን እንግዲህ ይሄን ብዬ በሶስት ዋና እንትኖች ናቸው የሚከፈሉት አንደኛው ሁለገብ የምንለው ነው ሁለገብ የምንለው ስሙ እንደሚያሳየው ግብርናውን እደጥበቡን ይሄንን ዘርፍ የያዘ በአብዛኛው ግብርና ላይ የተደራጀውን የሚያሳይ ነው
ሁለተኛው ገንዘብና ቁጠባ ነው። ሶስተኛው ሸማቾች ነው። በእነዚህ በሶስት ካታጎሪዎች ተደራጅተው ዜጎች በዚህ ልክ ተደራጅተው ተጠቃሚ የሆኑበት ነው ያለው ነውና እንደ አጠቃላይ ስናየው አሁን ባለንበት ጊዜ በከፍተኛ ደረጃ ዜጎች እየተደራጁ ጥቅሜታ ላይ እየዋሉ ነው ያለው። ወደ አቶ ጌታውን ልለፍና ያው ቡና ጥሩ ውጤት እያስመዘገበ ያለ ዘርፍ ሆኗልና የእናንተ ህብረት ስራ ማህበር በቡና ላይ ከተመሰረተ ጀምሮ የሚሰራቸውን ዋና ዋና ነጥቦችና አሁን የደረሰበት ደረጃ ምን እንደሚመስል እስቲ ንገሩ። እኔም በጣም ስለዚህ ድል አመሰግናለሁ። ያው ለማስታወቅ ያክል የቤንች ማጂ ጫካ ቡና አምራች ገበሬዎች ህብረት ስራ ዩኒየን በደቡብ ምዕራብ ኢትዮጵያ በአዲስ አበባ ክልል ውስጥ በቤንች ማጂ አሁን በቤንች ሸኮ ዞን በሚባለው ዞን ውስጥ ነው የሚገኘው። ኦልሬዲ ወደ 17 አመት ሆኖታል ከተመሰረተ። ግን ያው በእነዚህ መሰረቶች ውስጥ ቅድም የሚነሱት በጣም ችግሮችን የተገፈጠ ባለፈው 10 አመት ውስጥ በጣም ውጤታማ ስራዎችን ሰርቷል። ቡና ኤክስፖርት በማድረግ በኢትዮጵያ ውስጥ ወደ 28ኛ ደረጃ ላይ ነው ያለው። ወደ 400 ኤክስፖርተሮች መሀል ውጭ ሀገርም አንትሮፕ የሚባል ላይ ቡና ሲገባ በዓለም ቡና የሚያስገቡ ድርጅቶች ይመዘገባል። እዛ ላይም 96ኛ ደረጃ ላይ ነው ያለውና በጣም ለሀገር ኢኮኖሚ አጠቃላይ ላይ ጥሩ ስራዎችን ሰርቷል። ሞር የተደረጀበት ዋና ዓላማው ያው ቡና አምራቹን ህይወት የመቀየር የነሱ ልጆች ከዘገቢ አግኝቶ እንዲማሩ እናቶች ገቢ እንዲያገኙ አይነት ስለሆነ በነዚህ አንፃር አሁን በተጨባጭ እዛ አካባቢ ላይ ወደ 85 ህብረት ስራ ማህበራት 21000 አባላቶች አሉት። ከዛ ውስጥ 40 ስራ አስኪያጅ ቀጥሮ ነው የሚያሰሩትና 280 ሰራተኞች በነዛ ውስጥ አለ። በዩኒየኑ ደረጃ ደግሞ 79 ሰራተኞች አሉ። ስለዚህ ቡና በሚዘጋጅበት ወቅት ወደ 51 የቡና ሳይት ስላለ የሚደርቅበት የሚሰበሰብበት ስላለ ቡና ባባሪው በጣም ለበርካታ ሰዎች ስራ ዕድል ይፈጥራል። ከችግኝ መፍላት አንስቶ እስከ ኤክስፖርት በሚደረግበት በተለይ ቡና በሚሰበሰብበት ወቅት እናቶች ቡና እዛው ሳይት ላይ ስለሚያደርቁ ሌላ ገቢ ያስገኛል። እዛ ውስጥ 5000 ያክሉ ቡና በአንድ ሲዝን እዛ ሳይት ላይ ያዘጋጃሉ። 95% እናቶች ናቸው። ስለዚህ በአጠቃላይ ለወጣቶች ለእናቶች በእንደዛ ቼን ውስጥ በጣም በርካታ ስራ ዕድሎችን ፈጥሯል። አዲስ አበባና ሚዛን አዲስ አበባ ላይ ትልቅ ቢሮ አለው። እነዚህ ቢሮ ላይ ሆነን ወደ ቡና ወደ 15 ሀገራት ላይ ይልካል። በአመት እስከ 120 ኮንቴነር ቡና በሚኒመሙ ይልካል እና ከነዚህን ሂደቶችን በሚያከናውንበት ጊዜ ከዛ ወረዳ ላይ ካለው ቀበሌ ላይ ያለው የመንግስት አካላት እስከ ህብረት ስራ ኤጀንሲ ድረስ በተለይ ድጋፎችን ያደርጋሉ። መኪናዎችን ከውጭ በቀረጥ ነጻ እንድናስገባ የቡና ማጠቢያ ኢንዱስትሪ ወደ 21 የቡና ማጠቢያ ኢንዱስትሪ አለ። እነዛ ኢንዱስትሪዎችን እንድናስገባ ሽቦ፣ ሸራ፣ ገጀራ የምንላቸው አለ። በአንድ ወቅት ገጀራ እንትን ችግር ሆኖ ነበር። የጦር መሳሪያ አይነተኛ አካባቢ ኦሬዲ ያለ ገጀራ መኖር አይችሉም። ይሄንን ሁሉ የፌደራል መንግስት የፖሊስ ኮሚሽን ብን የገንዘብና ኢኮኖሚ ሚኒስቴር በአጠቃላይ አካላቶች ይሄንን ሁላ በዛ ችግር ውስጥ ድጋፍ አድርገው በጣም ውጤታማ ስራ ነው እየሰራ ያለው። ጥሩ ነጥቦች ነው እያነሳን የምንገኘው። ያው ቀጥሎ የምናልፈው ወደ አቶ ዘሪሁን ነው። እንግዲህ የአቶ ዘሪሁን ትንሽ ለየት የሚለው የገንዘብ ቁጠባ ብድር አንድ ላይ ሁለቱን ጠምሮ ያዘና ከገንዘብ ጋር በቀጥታ የተገናኘ ህብረት ስራ ማህበር ነውና
ያው ይሄ ህብረት ስራ ማህበር ከተደራጀ ብዙ ረጅም ጊዜ የሚባል ጊዜ አይደለም። ውጤቶች እያስመዘገበ እንደሆነም አቶ አብዲ አንስተዋልና አጠቃላይ ግን አሁን ያለበት ደረጃና በሂደቱ የታዩ ስኬቶች ምንድናቸው በማህበሩ? አመሰግናለሁ። በተለይ ፋናን ቴሌቪዥንም ሆነ ሬዲዮ ሁሉ ጊዜ ለህብረት ስራ የሚሰጠው ቦታ በጣም ነው የሚገርመኝ። ይሄን ከልብ ነው የምናገረው። ብዙ ጊዜ ህብረት ስራ ላይ ተሰራላችሁ ተጠሩናላችሁና ለዚህ እኔ በጣም ላመሰግን እፈልጋለሁ። ያው አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከዛሬ 15 ዓመት በፊት የተመሰረተ መሰረታዊ ማህበረሰብ አቀፍ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው። እንግዲህ ዋናው ዓላማ ያው የፋይናንስን ተደራሽነት ለማስፋፋት በወጣቱ፣ በሴቶች፣ በእናቶች ላይ ያንን ነው። እኛ ለባንክ ተደራሽ ያልሆነውን ህብረተሰብ በቀላሉ ቆጥበው ተበድረው ማህበራዊና ኢኮኖሚ ችግሮቻቸውን እንዲፈቱ ለማድረግ አሁን በአገር አቀፍ ነው በኢትዮጵያ ህብረት ስራ ኮሚሽን በገንዘብ ቁጠባ የመጀመሪያው ብቸኛው የተደራጀ ነው። የኢንተርናሽናል ኮኦፐሬቲቭ አሊያንስ ደግሞ በዓለምም ላይ የዛ የመጀመሪያው አባል ነው። እንዲሁም የአፍሪካ ክሬዲት ኮንፌዴሬሽን እዛም ተባባሪ አባል ነው። እንግዲህ አዋጭ ከኢትዮጵያም አልፎ በዓለም አቀፍ በአፍሪካም የታወቀ ተቋም ነው። ስንመሰርት ያው ቀደም እንደተናገርኩት የዛ መስራቹም ነኝ። የዛሬ 15 ዓመት በ15600 ብርና ካፒታል የተጀመረ ነው። ዛሬ ከ3.5 ቢሊዮን ብር በላይ ሀብት አለው። የጠቅላላ የህብረት ስራ ማህበራት ወደ 35 ቢሊዮን ደርሷል ሀብታቸው ሲባል 10%ን አዋጭ ይዟል ማለት ነው። ከ25 ሚሊዮን ውስጥ ካሉ ከቆጠቡት 10%ን አዋጭ ነው ያዘው። ይህንን ብዙ ጊዜ አንዳንድ ጥያቄዎችን ስንጠይቅ አዋጭ ምንድነው የሚለየው ስለሚሉንም ነው። አዋጭ ዓለም አቀፍ ሜምበር ነው። በኢትዮጵያም በሀገር ደረጃ የሚሰራ ነው። 17 ቅርንጫፎች አሉን። ከ90 ሺህ በላይ አባላት አሉን። በየወሩ በአማካኝ ከ200 ሚሊዮን ብር ብድር እንሰጣለን። ይሄ ማለት በትንሹ ከ1400 እስከ 2000 ለሚደርሱ ወጣቶች፣ ሴቶች የስራ እድል እንፈጥራለን። እንግዲህ ብድር ስንሰጥ ይሄ ለባንክ ተደራሽ ላልሆነው ህብረተሰብ ነው እየሰራን ያለ ነው። ቁጠባን በማሰባሰብ ደረጃ እንግዲህ አዋጭ 3.5 ቢሊዮን አሁን ላይ ደርሷል ስንል 5 ብር ከእርዳታ ወይም ከመንግስት ሳንወስድ ህብረተሰቡን አስተባብረን ከህብረተሰቡ የተሰበሰበ ቁጠባ ነው። ከ240 በላይ ቅጥር ሰራተኞች አሉን። 17 ቅርንጫፍ ኦፊሶች አሉን። ትልቁ እንዲታይ ምንድነው ይሄ የሀገር ውስጥ ሀብትን አሰባስቦ ማህበራዊ ኢኮኖሚያዊንም ችግር መፍታት እንደሚቻል አዋጭ አንዱ ትልቅ ማሳያ ነው። አንድ በህብረተሰቡ የታመነ ነው። ሁለት ቶሎ ደራሽ ነው። በአነስተኛ ወለድ ነው የምንሰጠው። ከየትኛውም ተቋም አነስተኛ ወለድ የሚሰጥ አዋጭ ነው። ምክንያቱም አላማው ትርፍ አይደለም። ቅድም ክቡራቱ አብዲ እንዳለው እዚህ ከተማ ውስጥ ያሉ ከግማሽ በአብዛኛው አሁን ወደ 5000 የሚደርሱ በተለያየ ራይድም ፈረስም ምንም በላይ ካዋጭ ተበድሮ የተሰማሩ ወጣቶች ናቸው። ንግድ ማስፋፊያ በብዛት እንሰጣለን። ስለዚህ አዋጭ እየሰራ ያለው እንደ አገር ትልቅ ስራ ነው የሰራ። ሶቻ ከሱ ተነስተን ኢንሹራንስ መስርተናል። አዋጭ ኢንሹራንስ ብሔራዊ ባንክ ፈቃድ ሰጥቶን እየሰራ ነው። አዋጭ በማህበራዊም ስራም ነው የሚሰራ። አዋጭ ፋውንዴሽን አሁን ባለፈው በዚህ በ60 ቀናት የቤት ያረጋውያንን ቤት 3 ቤት ከሚሊዮን ብር በላይ ወጪ አድርጎ አፍርሶ በአዲስ ሰርቶ አስረክቧል። ህፃናት ላይ እንሰራለን። ስለዚህ አዋጭ የሚሰራው ስራ ለህብረተሰቡ ቀጥታ ተደራሽ የሚሆን ስራ ነው። አንቁጠባን እናስተምራለን። ሰዎች ቆጥበው ደግሞ ተበድረው መለወጥ እንደሚቻል እናሳያለን። የቁጠባን ባህልም እንዲስፋፋ አድርገን እየሰራን ነው። ስለዚህ ለአንድ ሀገር እድገት ደግሞ ቁጠባ ያስፈልጋል ማለት ነው። ስለዚህ ይሄ ግን የአንድ ጊዜ ሰራን የምንለው አይደለም። በየጊዜው የሚያድግ ነው። እኛ በየአመቱ በእጥፍ ነው እያደገ ያለው። አሁን ሰኔ 30 ላይኛ ወደ 4.7 ቢሊዮን እንደርሳለን።
የ5 ዓመት እቅዳችን ከ17.5 ቢሊዮን ብር በላይ ቁጠባና ሀብት እናሰባስባለን። ይሄ ብር ግን የት ነው የሚሄደው ነው? መልሶ ለአባሉ ነው ብድር የሚሰጠው። የስራ እድል ነው የምንፈጥረው። ስለዚህ ማህበራዊንም ኢኮኖሚያዊንም ላይ ችግር ላይ እየፈታን ነው ማለት ነው። አቶ ዘሪሁን በጣም ነው ማመሰግነው። ወደ አቶ ሰኝ ነው ማልፈው። ያው የጨፌ ወጣቶች ሁለገብ የሚሉላ ስም አለውና በተለይ ወጣቶችን በደንብ ያሳትፋል ተብሎ የሚጠበቅ ሁለገብ ማህበር ነው የእናንተ ማህበርና እንደው በዚህ ባለው እድሜ የሰራቸውን ዋና ዋና ነጥቦች እናንሳና በቀጣይ ወደ የሚቀጥሉት ጉዳዮች እንመጣለን። በቅድመ ለፋና ብሮድካስቲንግ ሁሉ ጊዜ ከኛ ያልተለየ ማስ ሚዲያ ወይ አጠቃላይ ሀገራዊ ሚዲያ ነውና ሁሉ ጊዜ ከማመስረቻችን ጀምሮ ከኛ ያልተለየም። አሁን ወንድሜ እንዳለ ፋና በልዩ የሚከታተሉ ስለ ህብረት ስራ ማህበር ብለን ነው የምናምነው። ወደዚህ ወደ እኛ ማህበር ስንገባ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ኃላፊነቱ የተወሰነ ነው። የኛም አደረጃጀታችንም ከኦሮሚያና ከአዲስ አበባ የተወጣጣ ነበር። ስንመሰረት የተመሰረተው ማህበሩ በ29 6ኛ ወር 2012 ነው የተመሰረተው። አሁን 2 ዓመታችን ማለት ነው። በዚህ መሃል ላይ የሰራናቸው ስራዎች አንደኛ በጣም ወጣቱ ስራ አጥነት በጣም እንደሰፋ ሀገራችን አዲስ አይደለም እውን ነው። ግራጁዌት ያደረገም ያልተማረም የተማረም ሁሉም ስራ አጥ ነው። ዘመናዊ ሶሻል ሚዲያ ላይ ብቻ ነው አብዛኛው የሚሳተፈው ማለት ነው። በዛም ላይ ለወጣት ለሁሉም ነገሮች አጀንዳ ሆኖ ነው የሚነሳው ማለት ነው። ያንን ወጣት ላይ መስራት ነው የጀመርነው እኛ ማለት ነው። በቅድማ ወጣቶች ላይ መስራት ግድ ነበረ። ሁለቱም ክልል ላይ ኦሮሚያና አዲስ አበባ ከተማ ላይ በሰፊ የሰራነው 21 ዞን አላት ኦሮሚያ 365ቱም ወረዳዎች ላይ በደንብ አድርገን መጀመሪያ በቅድማ የሰራነው በሰላም ላይ ነው የሰራነው። ሰላም ሲኖር ነው ስራ የሚኖረው። ሰላም ሲኖር ነው መውጣት መግባት የሚቻለው። ሰላምንም ኮኦፐሬቲቭ እና ሰላም ምንና ምንድናቸው ሲባል ባልና ሚስት ናቸው። ባለቤትና ባልተቤት ናቸው ሁለቱም። ሰላም ባለበት ኮኦፐሬቲቭ ያለበት ቦታ ሁሉ ሰላም አለ። ሰላም ያለበት ቦታ ሁሉ ኮኦፐሬቲቭ አለ ማለት ነው። ህብረት ስራ አለ ማለት ነውና ህብረት ስራ ከቤት ነው የሚጀምረው። ከቤት ማለት ከአንድ ባልና ሚስት ጋብቻን ሲፈጽሙት አንድ ማህበርን መስርተዋል ማለት ነው። አንድ ማህበር መስርተዋል ማለት ነው። ያ ማህበር ነው አባል እያፈሩ ጻፊ እያሉ መጀመሪያ ልጅ ጻፊያቸው እያደረጉ ሁለተኛን ኦዲት እያደረጉ እያሉ 5 ሲሆኑ ሙሉ የአንድ ማህበር የቤት ማህበር ሆኗል ማለት ነው። ስለዚህ አንድ ህብረት ስራ ማህበር የሚመራው በዋንነት በ5 አመራር ነው የሚመራው። ከዛ ተነስተን ነው ከታች ተነስተን ነው ማህበራችን ሲነሳ በባዶ ነበር የተነሳ። ከለውጥ ወዲህ ነው የተመሰረተው። ኦሬዲ እንደሚታወቀው ሀገራችን ሁሉም ቦታዎች ላይ ሰላም የሌለበት ቦታ ላይ ሁሉ ሰላም ማውረድ ወደ ስራ ማስገባት ስራ ላይ ነው። በጣም ንግድ ላይ ወጣቱ በህብረት ስራ ማህበር መደራጀት ልምድ አልነበረም። ኮኦፐሬቲቭ ህብረት ስራ ማህበር ለወጣት ምንድነው የሚል ነገሮችን በጣም የሚገርም ነው። ለአባቶች ብቻ በድሮ የተሰራ የሆነ በቃ ያልታወቀ ህግ ያልታወቀ ሀብት ያልተነቃበት እና ተደብቆ የነበረ ህምቅ ሀብት አለ ውስጣችን። ህምቅ ሀብት አለ። ኮኦፐሬቲቭ እጅግ በጣም ኮኦፐሬቲቭ ከሌለ አንድ ሀገር አለ ማለት ራሱ ያዳግታል። ከዛ አንፃር እሱን በመገናዘብ ነበረ ቀደም ብዬም እኔ በህይወቴም በኮኦፐሬቲቭ ስለኖርኩም ስላደኩም ህብረት ብሔራዊነትን ስላደኩበትም ወጣቱን ሁሉንም ወጣቶቹን አስተባበር ወደ ስራ አስገባን። የግብርና ምርቶች ላይ ማሰልጠን እንጀምር። ከግብርና ወደ ከተማ አሁን እንደሚታወቀው ሰንዳይ ማርኬቲንግ የሚባለው ውድ ገበያ ግንባር ቀደም ፈርቀዳጅ የኛ ነበር። ኤግዚቢሽን ማከልም የትኛውም ሰንዳይ ማርኬቲንግ አለ የተባለው ቦታ ላይ ሁሉ ጨፌ ያለ ማለት ነው። ጨፌ ያለ ማለት ነው። ስንነሳ ሁለቱም ክልል ብቻ ነበር። አሁን ግን የማህበሩ አባልነት ፍላጎት በጣም ስለሰፋ ከሁሉም ከ11ዱም ክልል ጋር ተባብረን ወጣቶች ጋር ተባብረን ለመስራት ደንባችን ቅድመ ሁኔታ መስተካከል ያለበት ነገሮች ስላሉ እሱን አስተካክለን አሟልተን ተነስተናል። ቅንጅት እየፈጠር ከዚህ ከኢትዮጵያ ምዕራብ ደቡብ ኢትዮጵያ አዲስ ክልል ነች። አቶ ጌታውንም እንደሚያውቁት የዛንም ክልል ወጣትና አቀናጅተን ይዘን አሁን በውስጣችን አቅፈን
አብረን አዲስ ህብረት የሚለው ወጣት አዲስ ህብረት የምዕራብ ደቡብ ወጣቶች አዲስ ህብረት ሁለገብ ብሎ ሰይሞ በጋራ ቅንብር ፈጥረናል። አሁን ጨፌ ምን ላይ ናለ ነው 12000 አባል አለን። 175 አባል ደሞዝተኛ አለ። ሌላው ራሱ በራሱ እንዲሰራ ያደረግነው ራሱ ባለበት ከታች አደረጃጀቱን 1 ለ10 ነው አደረጃጀታችን። ወጣቶቹን 1 ለ10 በማደራጀት አንዱ ይመራል፣ 10ሩ ይመራል። ግን 11ዱም የራሳቸው የሆነ ትርፋማ ውጤታማ የሚሆኑትን ንግድ ማዕከል ላይ እንዲገቡ ማዘመን ኮኦፕሬቲቭን ማዘመን ግድ ኃላፊነት ወስደን አቶ አብዲም እንደገለጹት እያዘመን ሳይንሳዊ በሆነ መልክ መሄድ መቻል አለብን። ወጣት አገር ተረካቢ ነው ሲባል በፖለቲካ ብቻ ሳይሆን በአለው ባይነት ብቻ ሳይሆን በታታሪነት በሰራተኝነትና በእውቀት በተሞላ ህብረ ብሔራዊነትን ያመነ እኩልነትን የሚያም ተጠቃሚነትን ሊያረጋግጥ የሚችል ወጣት ግድ እንደሚያስፈልግ ስለምናምንበት ነው ይሄን ያደረግነው። 182 መድረክ አካሂደናል። 182 መድረክ አካሂደናል። ሀብት ቋሚ ካፒታል መጋዘኖችን ወደ 11 መጋዘንን በ11 ዞን ላይ ገንብተን ያለነው። ሱቆች አሉን። 26 ቢሮዎች ከፍተናል ማለት ነው። 26 ቢሮ ተከፍቷል። ከሚሴ አጣዬ ለምሳሌ እናክል ሻሻመኔ ቦረና ላይ አሁን መንዲ ላይ እየተከፈተናል። አምቦ እዚህ ወደ ሌመን አዲስ አበባ ላይ ወደ ንፋስ ስልክ ላፍቶ ክፍለ ከተማ ሌሎች 11ዱም ክፍለ ከተሞች ላይ አሁን እየተሰራ ያለበት ሁኔታዎች አሉ። ሁሉም ወጣቶችን ገጠሬና ከተማ የሚባል አማርኛ የለም። ወጣቱ በሙሉ ወጣት ነው። በወጣትነቱ ዘመን ምን መስራት አለበት የሚለውን አሰልጥነን የግብርናን ብቻ አይደለም የኢንዱስትሪ ውጤቶችንም ጭምር በኢንዱስትሪ ውጤቶች ላይም ሁሉንም ግንባር በመፍጠር ከሁሉም ጋር ሰብሮ መግባት አለብን። 300 ሚሊዮን የሚጠጋ ቋሚ ንብረት አለው። አሁን በጥሬ በካሽ ገንዘብ እንግዲህ ህፃን ልጆችንን አዳግንን እነሱም እየተንከባከቡና ያሉት እየኮተኮቱና ያሉት አሁን ላይ ወዳለን በጥሬ ገንዘብ ወደ 10 ምናምን ሚሊዮን 15 ሚሊዮን ገዳማ አለን ማለት ነው። እዚህ ያለ ነው። ጥሩ ያው የተቋማችሁን ምስረታና ያለበትን ሂደት በመግለጽ ትንሽ ሰፋ ያለ ጊዜ ስለወሰንን የሚቀጥሉትን ጥያቄዎች ከዚህ እያሳጠርን ለመወያየት እንሞክራለን። እንደው ወደ አቶ አብዲ ከመምጣቴ በፊት አቶ ጌታሁን እንደው አጠር አድርገው ምናልባት በዚህ ሂደት ውስጥ አሁን የደረሳችሁበት ደረጃ አለና ተግዳሮቶች ናቸው፣ እነዚህን ተግዳሮቶች ደግሞ በዚህ መልክ እያለፍናቸው ናቸው የሚሉትን ነጥቦች አጠር አድርገው ያነሱ። አመሰግናለሁ። በተለይ በአጠቃላይ ከነበረው ቅድም አቶ አብዲ እንደገለጹት ከዚህ አንስቶ የመንግስት መዋቅር ከለስላሴ አንስቶ ሽግግር ያረገ በመጣ ውስጥ ህብረት ስራዎች በሚመጡ እንትኖች የሚደርሳቸው ነገር በጣም ቀላል አይደለም እና አሁን እዚህ ወንድሜ ዘሪሁንም በአጭር ዕድሜ እነሱም ይከፈሉ ያሉት ዋጋ ቀላል አይደለም። ይሄ አንዱ የገንዘብ ጉዳይ ነው። ከላይ እስከታች አንድ ወጥ የሆነ አሰራር ይፈልጋል ህብረት ስራ። የሆነ በተለይ ቅድም ጥሩ ነገር ነው የገለጸው። አሁን እነሱ ከክልል አልፎ ከምናምን እየሰሩ ነው። ግን የነበረው ሂደት ውስጥ የነበረው ትልቁ ችግር ከቀበሌ መገናኘት ወረዳ ዞን ያልክ ህብረት ስራ አይቻልም። ስለዚህ ለዚህ ይህንን አንድ ወጥ የሚያስተዳድር የፖሊሲ እየተሰራ እንዳለ አውቃለሁ። በፍጥነት ወደ እድገታችን እንዲቀጥል ያ ዋናው የህግ ማዕቀቡ ነው ወደ ታች ያለውን ወይ ስሙዝ ወይ ችግር የሚፈጥረውና ህብረት ስራዎች በተለይ አሁን ቡና ላይ የምንሰራ ዩኒየኖች በአንድ ተደራጅተን እዛ ያለውን ቻሌንጅ የምንቋቋምበት ለቡና የሚያስፈልገውን ነገር የምናስገባበት ከአቶ ዘሪሁን ጋር በገንዘብ የምንቀናጅበት እነዚህ ወጣቶች ጋር በጉልበት ወጣት እንግዲህ በጉልበት ይታወቃል በመስራት እንዴት አድርጎ ነው ከዛ አባቱ ቡና ተክሏል። ቡናው የአባቱ ነው። አሁን ቦታ የለው መሬት የለም። እንዴት ነው የአባቱን ቡና ሰብስቦ ለገበያ ማቅረብ የሚችለው?
እንዴት አድርጎ ነው ያን ገንዘብ የሱ አባትም እሱም አብሮ እንትን ካልሆነ አሁን ምንድነው የሚያደርገው ያንን ስርዓት ኦሬዲ ያለውን ጥሶ ወይ እንዲበላሽ አድርጎ የኢኮኖሚ ማግኘት ውስጥ ነው ወጣት ሊሄድ የሚችለው። ለዚህ እሱን እንዴት ነው ኢንተግሬትድ ሆኖ ውጤታማ አይነት ስራ መስራት የሚቻለው የሚለውን የሚዳስስ ያንን የሚፈቅድ እሱ ብቻ አይደለም በአገሪቱ አንድነት ላይም አስተዋጽኦ ሊያበረክት የሚችል የህብረት ስራ ፖሊሲ በቃ ያስፈልገናል። እሱ በሱ ነው እኛ ያለውን ችግሮችን በጣም ካነሳው ከዛ ጋር የሚገናኝ ህግ ባለማወቅ አንተ ላይ የሚጻፍ ደብዳቤ ህግ ላይ ገንዘብ ስለሌለ የማገድ እነዛ ቻሌንጆችን ነው ኢቭን እስከ ማሰር አይነት ቻሌንጅ ነው የህብረት ስራዎችን በተለይ እነዛ ጊዜያቶች የሚገጥሙ ነው። ጥሩ ያው አቶ ጌታውን ጠቅላላ አድርገው ነው አብዛኛው ያቀረቡት ግን የተወሰነ ከሳቸው ሐሳብ ውጪ ሆነ ቢሆን ተግዳሮቶች የሚሉትን አቶ ዘሪሁን ጥሩ ትልቁ የህብረት ስራ ለዚች አገር ትልቁ ለድህነት መቀነስ ለብልጽግና ወደ ብልጽግናም ለመምጣት ህብረት ስራ በጣም ወሳኝ ናቸው። ግን ስቲል ለህብረት ስራ ያለው አመለካከት ግን የተቀረፈ አይደለም። ማሳያ ለምሳሌ አሁን ነው ህብረት ስራ ራሱ በኮሚሽነር የተመደበለት ኤጀንሲ ነበር። እኛ ድምጻችንን የምናሰማበት መድረክ የለንም። ስላዋጭ ሆኖ ወይም ስለ ህብረት ስራ ሆኖ የሚከራከር ሚኒስቴር የለንም። ለምሳሌ አዋጭ ቅድም እንደተናገርኩት 240 በላይ ቅጥር ሰራተኛ አለው ስራ እየሰራ ነው። ግን 4 አመት በክቡር ድሪባ ኩማ ጀምሮ መሬት ጠይቀናል ባለ 15 ፎቅ ለመገንባት። ይሄ የህዝብ ነው። አሁን 90,000 አባላት አሉ። ለኮሚሽነሩ አመለከትኩ ጠየቅኩ። ግን ከዛ ማለፍ አልቻልኩ። መሬት ማናጅመንት ሄድን። ለምን ህብረት ስራን አንዳንዱ ማይክሮ ፋይናንስ ነው የሚሉን። እኛ ህብረት ስራንን የህዝብ ተቋም ነው። አዋጃችን ራሱ ይፈቅዳል መሬት በመደባ ያገኛሉ ይላል። አሁንም መሬት ማናጅመንት ነው ጉዳያችን ያለው። 1500 ካሬ ነበር በወቅቱ የጠየቅኩት የዛሬ 4 አመት። ይሄው እስካሁን ድረስ መፍትሄ የለውም። ለምን? ችግሩ የመሬት ችግር ነው ብዬ አላምንም። ያመለካከት ችግር ነው። ስለኛ የሚያስረዳልን አካል የለም። የምንሰራውን ስራ መጥቶ የሚያይልን። ለዚህ ነው ቅድም መግቢያ ላይ ፋናን ያመሰገንኩት። ሚዲያም እንኳን ካላችሁ ፋና ነው መጥቶ የሚያይን ስራችንን የሚያቀርብልን። ግን ገበሬውን የያዘው ህብረት ስራ ነው። ከተማውንም የያዙት ሸማቾች ናቸው፣ ህብረት ስራ ናቸው። እኛ ደግሞ በተለይ እኔ አዋጭ 10%ን እንግዲህ ከሀገሪቷ ላይ ያለውን ካፒታል ያለው አዋጭ ነው ብያለሁ። ይሄንን ትንሽ የመንግስት ድጋፍ ብናገኝ መሬቱን ብናገኝ ማሰልጠኛ ማዕከል ከፍታለን፣ ላይብራሪን ከፍታለን፣ አባላቶች መጥተው የሚዝናኑበት ስፍራን ከፍታለን። ስለዚህ ትልቁ ችግር አንድ ያነሳሱ ፖሊሲም ስለሌለን ነው። ስለኛ የሚጠይቅ ማዕከል ስለሌለን ነው። በዚህ አጋጣሚ ህብረት ስራ ለብልጽግና ለዚች ሀገር ለውጥ አንዱ የለውጥ አካል ናቸው ብሎ ላይ ያሉት ሰዎች ሊያዩን ሊያደምጡን ይገባል። እኛ አጋጆች ነን። ቅድም ሰኝም ብሎታል። ህብረት ስራ ባለበት ቦታ ሰላም አለ። ህብረት ስራ ባለበት ቦታው እድገት አለ፣ ለውጥ አለ፣ መተሳሰብ አለ። ምክንያቱም ጠቅላላ አባላቶቹ 25 ሚሊዮን ደርሰዋል ብለዋል ቅድም። አንድ ቤተሰብ ላይ 4 ሰው ቢኖረው 100 ሚሊዮን ህዝብ እንዳለ በቀጥታም ይሁን በተዘዋዋሪ የዛ የህብረት ስራ ማህበር አባል ናቸው። ስለዚህ ህብረት ስራን የሚያናግረን አካል እንፈልጋለን ነው። ጥሩ ሀሳቦች ናቸው። ገዢ ናቸው። ምናልባት ተሰኝም ወደዛው ቀረብ የሚል ሀሳብ የሚያስማማ ሀሳብ ይመስለኛል። ምናልባት ተጨማሪ የምትለው ነገር አለ? ያው አድሚያችሁ ማጭር ስለሆነ ተግዳሮቶች ሊኖሩ ይችላሉ። ግን ቢሆን የምትለው ነገር ካለ አጠራ አድርጋ አንድ ነጥብ። አመሰግናለሁ። ባይዘዌ ይቅርታ አድርጉልኝና ቀደም ብለንም የኛ ብዙ ማህበራቶችን ነበር። የዚህኛው ማህበር እድሜው አጭር ይሁን እንጂ ቀደም ብሎ እየፈረሰ ነበር። ለምን? ተግዳሮት ከሚለው አንፃር ትልቁን ተግዳሮት የሚያመጣው አዋጅ 985/9 እየተሻሻለ ነው የመጣ። በፊት አዋጅ 47 ነበር።
91 47 ነበረ። እሱ ኃይለኛ አንዱን ተመልካች አንዱን ባይ ሲያደርግ የነበረ አዋጅ ነበረ። ያ አዋጅ እነኚህ አዋጆቹ ሁሉ ሲመጡ ኢቭን ራስ አገዝ የሚባለው ራሱ ህብረት ስራ ማህበር ውስጥ ናለ የመኖሪያ ቤት እጦትን የሚቀረፍበት ጭምር ነው። እንኳን አይደለም የቢሮ ግን ሁለት አይነት ህግ ነው የነበረው፣ ፈቃጅና ከልካይ ህግ። ፈቃጁ ህግ ተደባቂ ነው፣ ከልካዩ ህግ ግን ፊት ለፊት ይቀመጥ ነበር። ተቀይሯል። አሁን ተጠቅልሎ በአዋጅ 985 ሲመጣ ይሄ አዋጅ አሁንም አልተሻሻለም፣ እየተሰራበት እንዳለ እናውቃለን። ግን አሁንም ፖሊሲው ሰፋ ያለ ህብረት ስራ ማህበራት ላይ ልምድ ያለንን ተሞክሮ ያለንን ተፈትነን እንደ ብረት በእሳት ተፈትኖ ተቀጥቅጦ ብላም የሚሆነው ምላጭም የሚሆነው ብረት ተቀጥቅጦ ነው። ያ ጠንካራ ብረት ነው የሚያልፈው። አለበለዚያ እንደ አዲድ ብረት እሳት ውስጥ ነው የሚቀረው። ህብረት ስራ ማህበር ማለት ከባድ ነው። ህብረት ስራ ማህበርን መመስረት እኔ መስራችና ፕሬዚዳንት ነኝ። እዚህ ማህበር ላይ ብቻም አይደለም፣ ቀደም ብሎም ጨፌ ገንዘብ ቁጠባና ብድር ህብረት ስራ ማህበር ከ2002 ጀምረው የተመሰረተው በሼር ሆልደር ያለንበት አለ። ነገር ግን እሱና ይሄኛው ነቃፊ ስለነበረ እዛው ጠምድዶ ያስቀምጦብን ነበር። ተግዳሮቱ ከባድ ነው። ተግዳሮቱ ያለ የዚህ የኮኦፐሬቲቭ ኮሚሽን ወይም የኮኦፐሬቲቭ የህብረት ስራ ኤጀንሲው ጋር ሳይሆን የበላይ አካል አለ። የህብረት ስራ ማህበሩ ተጠሪነቱ ኮሚሽኑ ራሱ ተጠሪነቱ ለ3/4 ክፍል ነበር ፊት። አሁን ኮሚሽን ከሆነ ወዲህ ነው እንጂ ድምጽ ሊኖረን ይችላል ወይ? ድምጽ ያስፈልጋል። ሊግ አሁን የኛ ኢትዮጵያ ናሽናል ኮኦፐሬቲቭ ሶሳይቲ ሊግ ካልተመሰረተ በስተቀር በኢትዮጵያ ደረጃ ሊግ የኮኦፐሬቲቭ ሊግ ተመስርቶ የህብረት ስራ ማህበሩ ሊግ በፌደራል ደረጃ አሁን የተደራጀን ይመስለኛል ከወጣቶች የመጀመሪያ ነን እኛ። ከወጣቶች የመጀመሪያ ማህበር የኛ ብቻ ያለ ነው። ነገር ግን ይሄን ማስፋትና ወጣት ሊግ እዚህ የኮኦፐሬቲቭ ሊግ ተመስርቶ አንደኛ በምክር ቤት ውስጥ ድምጽ የለንም፣ በፌደሬሽን ውስጥ ድምጽ የለንም፣ በኢኮኖሚ ማህበር በኢኮኖሚካል ኢምፓወር ውስጥ ሰው የለም። ሎ ሲወጣ ህጎች ሲወጡ አንማከልም፣ እኛ አንማከልም። ጸድቆ የወጣውን ነው የምንቀበለው በተዋረድ። ያ ደግሞ ይፈጸማል። ሲፈጸም ማን ላይ ነው የሚፈጸመው? እኛ ላይ ነው የሚፈጸመው። ሳይፈጸምብኝ በፊት ሳይጸድቅብኝ በፊት ለቀኸው ልታባረረው ከምታሳድደው ይልቅ ሳይለቀቅ በፊት ተሰብስቦ በረቂቅ ላይ በደንብ መታሸትና ህጉ አዋጁ ካልተሻሻለ በስተቀር መታሰር ትክክል። እኔ ራሴም ቀማምሰናል፣ ያልቀመስነው የለም ህብረት ስራ ማህበር ላይና ይሄ ተግዳሮቶቹ ብዙ ነገሮቹ በትግል ነው ከኤጀንሲ ወደ ኮሚሽን ሊመጣ የቻለው ጩኸቱ ሲበዛ። አሁንም በአንድ ጀንበር የሚሻሻል ነገር የለም፣ የሚፈጠር ነገር የለም። አሁንም የሚመለከተው አካል ትኩረት ሊሰጠው የሚገባ ለኢንተርፕራይዝ እንደሚሰጠው ሁሉ ለጥቃቅንና አነስተኛ ወይ ስራ እድል ፈጠራ ጽህፈት ቤት እንደሚሰጠው ሁሉ ትኩረትና እንትኑ ለኮሚሽን ቢሰጥ እጅግ በጣም ሰፊ እንትን ይኖረናል። ስለዚህ ብዙ የስራ እድልን ቀረፋ የሚያደርገው ይሄ ሆኖ ያለ ግን ይሄኛው ተከርችሙ ታስሮናልና ይፈታ ባይኒ። ጥሩ ያው ከሰዓት አንፃር ነው እንጂ ጉዳዮቹ በራሳቸው አንዳንዱ ነጥለን ራሱ ብናናቻቸው በጣም ሰፊ ነገር የምናወራባቸው ናቸው። ያው አቶ አብዲ ወደርሱ ነው የሚመጣው አብዛኛው የመጨረሻው ነጥቦች። ያው እናንተ እንደ ኮሚሽን በራሳችሁ በኩል ለመመለስ የምታደርጉት ጥረት አለ። 1 2 ከናንተ በላይ የሚሆነው ደግሞ ድጋፍ መስጠት ነው። 2 ሶስተኛው ነገር ደግሞ ወደ ላይም ደግሞ ከፍ ብላችሁ ጫና ማድረግ የሚቻልበትን ሂደት ማድረግም የናንተ ሚና ነውና በዚህ ረገድ አንዱ አዋጁ ነው እንደመነሻ ማሳየ የተነሳው። አዋጁ ክፍተት የሚፈጥር ከሆነ እንዲሻሻል የተደረገው ጥረት አንድ ማቀፍ የተባለው ፖሊሲ በጣም ትልቅ እንትን ነው። እኔ እያሰብኩት ነበር ቀደም እርስ በርስ መቀነጃጀትስ አሁን እነሱ ገንዘብ ላይ ናቸው፣ እነሱ ምርት ላይ ናቸው። እንደዚህ አቀናጅቶ የነሱ ልጆች ከነሱ እንዲበደሩ ማድረግ የሚቻልበት አለ እና እንደ አይነት ፖሊሲ በጣም ወሳኝ ነው። እነዚህና ድጋፍስ ደግሞ አለ አይደል ከናንተ በላይ የሆኑ ጉዳዮች መልስ እንዲያገኙ መሬት ለምሳሌ አንዱ ነው።
ምላሽ እንዲያገኙ በደብዳቤ የሚሉና ጫና መፍጠር በተገኘው መድረክ ላይ መፍትሄ እንዲያገኙ በማድረግ ረገድ እዚህ ላይ አጠራጠር አድርጉ ሶስቱን ነጥቦች ያንሱልኝ። ከፌዴራል አንጻር ዋና ስራችን አንደኛው ፖሊሲ ነው። ህብረት ስራ ፖሊሲ ማዘጋጀት ነው። የአሰራር ስርዓቶችን ማበጀት ነው። ከማህበራቶቹ ከክልሎቹ አቅም በላይ የሆኑ የገበያ ችግር ካለ ገበያ ማፈላለግ ነው። አቅማቸውን መገንባት ነው። በዋናነት በዚህ ላይ ትኩረት አድርገው ነው የሚሰራውና ከዚህ አንጻር የኢትዮጵያ ህብረት ስራ ኮሚሽን ፊትም የኢትዮጵያ ህብረት ስራ ኤጀንሲ ይሄውን አዋጅ 985 ከዛሬ 6 አመት በፊት ነው የወጣው። በሀገራችን ስማርት አሉ ከሚባሉ አዋጆች አንዱ ነው ብዬ መወስደው። ለምንድነው አንዱ ብዬ መወስደው? ሌላ ጊዜ አዋጅ ያው በህዝብ ተወካዮች ምክር ቤት ነው የሚጸድቀው። ይሄ ሀገራዊ ነው። በህዝብ ተወካዮች ምክር ቤትም በፌዴሬሽን ምክር ቤትም በጋራ የጸደቀ አዋጅ ነው። ተፈጻሚነቱ በሁሉም ቦታ እኩል ተፈጻሚነት ነው ያለውና እንግዲህ በወቅቱ በጣም ሰፊ ምሁራኖች በርካታ ምሁራኖች የሀገራችን ምሁራኖች ሁሉም ባለድርሻ አካላት ዲቤት አድርገውበት በአብዛኛውን ዓለም አቀፍ ህብረት ስራ ማህበራቶች የያዙትን ሳይንሳዊ እንትኖች አብሮ ያካተተ ነው። እኔ አዋጁ ላይ ችግር አለ ብዬ አላስብም። አዋጁ ላይ ሳይሆን አዋጁን በመፈጸም ሂደት አዋጁን በደንብ ተረድቶ በየደረጃው ያለ አስፈጻሚ ከመተግበር አንጻር ያለ የግንዛቤ ችግር ነው። አንዳንድ ቦታ ላይ ከአዋጁን በላይ ሄዶ ህብረት ስራ ማህበራቶችን ደግፈው ውጤታማ የሚያደርጉ ክልሎች አሉ። አንዳንዱ ቦታ ላይ ደግሞ ቅድም ዘርሽ እንደገለጸው አዋጁ በመብት ደረጃ ያስቀመጣቸው መብቶች አስፈጻሚው እንደ ግል መብት እሱ የሚሰጥ እሱ የሚነፍቅ አድርጎ ይዞ የመቆየት እና ያለ መስጠት ጉዳዮች አሉ። ከዚህ ጋር ተያይዞ አዋጁን በመፈጸም ነገር ጉራማይሌ ነው ያለውና አንዳንድ ክልሎች ቦታ በመስጠት አስቀድሞ ቦታ በደንብ ሰጥተው ህብረት ስራ ማህበራቶችን ደግፈው የፋይናንስ ችግሮቻቸውን ደግፈው ህብረት ስራ ማህበራት ተወዳዳሪ እንዲሆኑ እያደረጉ ያለው ሁኔታ አለ። ከዚህ ውጪ መንግስት የዚህ ሀገር መንግስት ባላንስ ማድረግ ያስፈልጋል። እንግዲህ ከሌሎች ሀገር አንጻር ስናስተያይ የዚህ መንግስት ባህሪ ልማታዊ ከመሆኑ ጋር ተያይዞ ለህብረት ስራ የሚሰጠው ትኩረት በአንዳንድ ነገሮች ላይ በጣም ከፍተኛ ነው ብሎ መውሰድ ይቻላል። አደራጅ ተቋሙ እስከ ወረዳ ድረስ አለ። ህብረት ስራን የሚደግፍ አደራጅ ተቋም ለዚህ በጀት ይመድባል፣ የሰው ኃይል ይመድባል፣ ስራ ማስካጃ ይመድባል፣ ያሰማራል። እነሱ ደግሞ ወርደውታች ደግሞ እስከ ቀበሌ ድረስ ደግሞ እያደራጁ ይደግፋሉ። ይሄ የመንግስት ስራ ነው። ይሄ ሌላ ሀገር ብትሄድ በዚህ ልክ መንግስት ህብረት ስራ ይደግፋል ብትል በዚህ ልክ አይደግልም። ስለዚህ የመንግስትን ሮል በዜሮ አናባዛም ማለት ነው። ይሄን ስል መንግስት ጋር ክፍተት የለም ማለት አይደለም። መንግስት ጋር ክፍተት የለም ማለት አይደለም። ስለዚህ ይሄ ህብረት ስራውን በደንብ እንግዲህ ቡም እያደረገ የመጣው ያለፉት 15 16 አመታት በተለይ ያለፉት 7-8 አመታት ነው በጣም እያደገ የመጣውና ከዚህ አንጻር በሚፈልገው ደረጃ አሁን የሀገራችን ህብረት ስራ ሴክተር በሚፈልገው ደረጃ መንግስት ድጋፍ ከማድረግ አንጻር ያሉ ስነነቶች አሉ። እነሱን በደንብ መታየት አለባቸው። አንደኛው ፖሊሲ ነው። ፖሊሲ የዛሬ 3 አመት በእኛ በኩል የህብረት ስራ ሮድማፕ ብለን አዘጋጅተን በርካታ ባለድርሻ አካላትን አወያይተን እንግዲህ ይሄ ለመንግስት ለሚመለከተው አካል እንዲቀርብ ተደርጎ በኋላ እንግዲህ ያው የግብርና ፖሊሲ እንደገና ደግሞ መጣ። ከዚህ ጋር አብሮ ይታያል በሚል አብሮ ተያዘ። ሁለተኛው ሀገራችን ባለፉት 3 አመታት የነበረችበት አሬስት አለ። ከዚህ ጋር ተያይዞ ቅድሚያ የሚሰጣቸው በርካታ በመንግስት ኢሹዎች ስለነበሩ በዚህ ምክንያት ይሄ ፖሊሲ አሁን ሼልፍ ላይ ነው ቴብል ላይ ነው ያለውና ያ ፖሊሲ ሮድ ማፕ አሁን ያለው አመራር ብዙ ጊዜ ዲቤት አድርገናል፣ አጀንዳ አድርገናል፣ ገፍተናል። የነሱንም ችግር እንደውም አንድ ጊዜ ለሚኒስትሮች ምክር ቤት ድረስ ቀርቦ የሄደበት ደረጃ ነበርና ምንድነው አሁን ያሰብነው ይሄን ፖሊሲ 3-4 አመት ነው እብን አዋጁንም ጭምር
አሁን ስማርት አዋጅ ነው። ነገር ግን የዚህ አዋጅ ማስፈጸሚያ ደንብ አልነበረውም። አንዱ ትልቁ ተግዳሮት ብለው ማህበራቶቹ የሚያነሱት እኛም እንደ ክፍተት ይወሰድ ነው አንድ አዋጅ ወጥቶ በ3 ወር ውስጥ ደንቡ መጽደቅ አለበት። ይሄ አልጸደቀም። አዋጁን ማስፈጸሚያ ደንብ የለውም። ስለዚህ ከአመራሮቻችን ጋር የተነጋገርነው እንደ ክፍተት ይሄን ወስደን ይሄም አዋጅ 5-6 አመት ስለሆነው አሜንድ አድርገን አዋጁን እዛው ሳለ ደግሞ ደንብ ማስፈጸሚያውን ብንሄድበት የሚል ነው። ፖሊሲ አንዱ አሁን የዚህ የ2015 እቅዳችን ይህም ፖሊሲ 3-4 አመት ሆኗል። ተመልሰን አሁንም ህብረት ስራ ከደረሰበት አንጻር የሚጨመሩ ነገሮች ጨምሮ ተመልሰን ሁሉም ባለድርሻዎችን አሳትፈን ፖሊሲ ውስጥ ተመልሶ እንዲሰርቅ ነው። ፖሊሲው ከጸደቀ ፖሊሲው ትንሽ ይዘቱ ፖሊሲው እንግዲህ አሁን ያለ ህብረት ስራ ማህበር የኛ ሀገር ህብረት ስራ የት ናቸው ያሉት? ከየት ተነሱ? የት ነው ያሉት? ምንድነው ያላቸው ተግዳሮት? እነዚህ ተግዳሮቶች እንዴት ይፈቱ? ህብረት ስራ የት ይድረስ የሚል ነው ፖሊሲውና እዛ ውስጥ እንግዲህ የአደረጃጀት ይሻለ የአሰራር ይሻለ የህብረት ስራ ማህበራት ተለይተዋል። ቁልፍ 7 ማነቆች አሉባቸው። ቁልፍ 7 ማነቆች አንደኛው የማስፈጸም ብቃት ነው። አሁን ያሉት ህብረት ስራ ማህበራት አብዛኛዎቹ በተመረጡ በተለይ ገጠር ላይ ከሆነ ባልተማሩ በተመረጡ ኮሚቴዎች ነው የሚመራው። ይሄ ደግሞ ቢዝነስ ነው፣ እውቀትም ይጠይቃል። የመጀመሪያው ሪፎርም ይላል እዛ እንትና ላይ በተማረ ህብረት ስራ ማህበራቶች በተማረ በሰለጠነ የሰው ኃይል ማመራት አለባቸው። አንድ ይሄ ነው ሪፎርሙ። ሁለተኛ የቴክኖሎጂ ችግር አለባቸው። የቴክኖሎጂ ችግራቸው መፈታት አለበት። ሶስተኛ ፋይናንስ የፋይናንስ ችግር አንዱ ህብረት ስራ ማህበራት በሚፈልገው ደረጃ አዋጭም ጨምሮ በጣም ሀብት አለው። ነገር ግን የሚያበድሩትና የሚቆጥቡት እኩል አይደለም። ስለዚህ በሁሉም ህብረት ስራ ማህበራት አሁን ገበያውን ለማረጋጋት አንዱ ከገጠመን ችግር አንዱ ገበያን ለማረጋጋት በተለይ አምራች ህብረት ስራ ማህበራቶቹ አንዱ የፋይናንስ ችግር ነው። ይሄ ፋይናንስ ችግር እዛ ፖሊሲ ላይ እንዴት መፈታት እንዳለበት አስቀምጧል። ሌላው የመሰረተ ልማት ችግር ነው። እነዚህ የመሰረተ ልማት ችግሮች ታች ከገበሬው ከአምራቹ ከታች ጀምሮ የመጋዘን ችግር አለባቸው። ዘመናዊ መጋዘን የላቸውም፣ መንገድ የላቸውም፣ የገበያ ችግር አለባቸው። እነዚህን ጨምሮ ህብረት ስራ ማህበራቶቻችን በዚህ ደረጃ ሄደው መጨረሻ ላይ የዘመኑ ህብረት ስራ ማህበራት በቁጥር ትንሽ በተጽዕኖ ትልቅ የሆኑ ህብረት ስራ ማህበራት ናቸው። አሁን ይሄ 105 መሰረታዊ ማህበር ምልህ አጥንተናል። አብዛኛው 50% በላይ 50 አባል ያለው ነው። ይሄን ይዘህ ውጤታማ የሆነ ጠንካራ ቫይብራንት የሆነ ተደራሽ የሆነ ህብረት ስራ ማህበራት ለአባሉ ውጤት የሚሰጡ የአባሉን ጥያቄ የሚመልሱ ህብረት ስራ ማህበር ሊሆኑ አይችሉም። ይሄ ሪፎርም መደረግ አለበት። አንዱ ዛንቱን ውስጥ መቀመጥ ያለበትና ይሄ ሪፎርም ፖሊሲ ህብረት ስራ አሁን ያሉት ህብረት ስራ ማህበራቶች ሪፎርም መደረግ አለባቸው የሚል ነውና እሱ ውስጥ ያሉ ጥያቄዎች ለምሳሌ የፋይናንስ ጥያቄውን እንዴት እንፈታለን? አንዱ የህብረት ስራ ማህበራት የራሳቸው ኮርፖሬቲቭ ባንክ ይኖራቸው ይገባል። ያለምንም ኮላተራል በራሳቸው መንገድ አሁን ባንክ ከሄድክ ህብረት ስራ ማህበራት ከባንኮች ይበደራሉ። ሲበደሩ መቼ ነው የሚበደሩት? የግል ባለሀብቱና ህብረት ስራ ማህበር እኩል አስገብተው ባንክ ብድር አስገብተው ቅድሚያ ለባለሀብቱ ነው የሚሰጠው። ለምሳሌ ስንዴ በሚሰበሰብበት ጊዜ፣ ቡና በሚሰበሰብበት ጊዜ ቶሎ ነው የሚፈልጉት ያንን ገንዘብ፣ ከቆየ ዋጋ የለውም። ስለዚህ እዛ ላይ ኢፍታዊነት አለ ማለት ነው። የራሳቸው ባንክ ካላቸው የራሳቸው ፋይናንስ ተቋም ካላቸው ያለምንም ኮላተራል በራሳቸው ተበድረው የፈለጉትን ችግሮቻቸውን ማፍታት ይችላሉ። ስለዚህ አንዱ ችግራቸው ፋይናንስ ነው። ስለዚህ ይህን ፋይናንስ ደግሞ በዛ መንገድ ማለፍ አለብን ብለን ፖሊሲዎቻቸው ላይ አስቀምጠናልና እነዚህ አሁን ያልኳቸው በተማረ የሰው ኃይል ምልህ አሁን አዋጭ እንደ ጥሩ ምሳሌ መውሰድ እንችላለን።
እነሱ አብዛኛዎቻቸው የተማሩ ሰዎች ናቸው። ቢዝነስ ነው፣ ህብረት ስራ ቢዝነስ ነው። ቢዝነስ ደግሞ በእውቀት ላይ ተመስርተ ነው የምትሄደውና የኮሚቴ ስራ ሲመቸው የሚገባ ሳይመቸው እንትን የማይል ባልተማረ ይሄንን ይዘ ውጤት ማምጣት አትችልምና ይሄንን ፖሊሲ በትክክል ምን ተገብር ከሆነ ሀገራችን እምቅ ሀብት ነው ያላት። በዚህ ውስጥ አንዱ ህብረት ስራ ማህበራት ትልቅ ፍትሃዊ የሀብት ክፍፍል ሊያመጡ ይችላሉ ብለን የምናምነው በህብረት ስራ ማህበራት ነውና እሱን ፉሊ አልተጠቀምንም፣ በሙሉ አቅማችን አልሰራንም። ይሄን መስራት አለብን ብለን ሄደናል። ለዚህ አንዱ ደግሞ ቅድም እነሱ ሲያነሱ የነበረው አደረጃጀት ነው። አደረጃጀት በጣም ወሳኝ አንዱ ማነው አደረጃጀት ብለናል። አሁን ያሉት ህብረት ስራ ማህበራት መስራቲያ ማህበር አለ፣ ሁለተኛው ሌየር አለ፣ ዩኒየን አለ፣ ከዛ ፌዴሬሽን ሀገራዊ ፌዴሬሽን ሊኖረው ይገባል። አሁን ሀገራዊ ፌዴሬሽን የላቸውም። እነሱ ወክሎ ትልቅ በበልክ ወደ ኤክስፖርት የሚመጡ ከውጪ የሚገቡትን የሚሰራ ትልቅ የገበያ ስራዎችን የፕሮሞሽን ስራዎችን የሚሰራ የለም። ሁለተኛ ሊግ ነው። ሊግም በዛ ደረጃ ተደራጅቶ አልሄድም። ስለዚህ የኛ ሮል ወደፊት የሚሆነው አሁን እኛ የምንሰራውን የካፓሲቲ ቢልዲንግ የፕሮሞሽኑን የማርኬቱን የሁሉንም ስራ የምንሰራው እኛ ነን። ይሄ መሆን የለበትም። የኛ ፓርት መሆን ያለበት ይሄን ሁሉ ስራ ራሳቸው ሰርተው የኛ ሮል የሚሆነው ሬጉላቶሪ ፓርቷ ብቻ ላይ ነው መሆን ያለበትና ይሄ ወደዛ መምጣት አለበት ብለን እየሰራን ነው። ስለዚህ በዘንድሮ አመት ሁለቱን ስራዎች ለመስራት ነው። አንደኛ ሀገራዊ ሊግ መመስረት አለበት ብለን የቅዳችን አካል አድርገናል። ሁለተኛ ቢያንስ በትንሹ 3 ፌዴሬሽን መመስረት አለብን ብለን እቅድ ይዘናል፣ ሀገራዊ ፌዴሬሽን ይዘናልና እነዚህ ፖሊሲዎችም በዘንድሮ አመት ማክሲመም ሄደን እንዲሄዱ ማድረግ አለብን ብለንና እነዚህ ችግሮች ከተፈቱ አይ ቲንክ አሁን ያለው የህብረት ስራ ሮል በኢኮኖሚ ውስጥ ያለው ሮል በጣም ዝቅተኛ ነው። አሁን ሚናው በጣም ዝቅተኛ ነው። ቡናን ብንወስድ ከ6-7% አይበልጥም፣ ግን ለሀገር ያችን አስተዋጽኦ በጣም ከፍተኛ ነች። ሮሉ በጣም ከፍ ማድረግ እንችላለንና በሀገር ኢኮኖሚ ውስጥ ሮል የሚጫወቱ ከፍተኛ ሚና ያላቸው ህብረት ስራ ማህበራት እንዲኖሩ የኛ ድጋፍ በጣም ከፍተኛ ነው። የኮሚሽኑ እኛም በሙሉ አቅማችን ሄደናልበታል ብለን አናምንም። መንግስት ላይ ኢንፍሉዌንስ አድርገን ግንዛቤ ፈጥረን የነሱ ችግሮች እንዲፈቱ አድርገን እንደ ሀገር ህብረት ስራ ማህበራቶቻችን ውጤታማ እንዲሆኑ ነው የኛ ሮል። ክልሎችን በመደገፍ እነሱ ወደ ታችን ሄደው እንዲሰሩ ለማድረግ ነው። በተለይ ህብረት ስራ ባንክ የሚለው በጣም ያነሳው መታየት ያለበት ነው። ለምሳሌ ፖሊሲ ሲባል አሁን አዋጭ የሚቀጥለው 17-16 ቢሊዮን ደርሳለን ስንል በካፒታል አደገን የት ነው ምን ደርሰው መጨረሻ ለባንክ መሆን እንፈልጋለን፣ ግን የህብረት ስራ ባንክ ፖሊሲ የለንም። አሁን የንግድ ባንኩን አይደለም እያለን ያለው፣ ግን የትም ሀገር ኬንያ ብትሄድ ህንድ ብትሄድ የትም ሀገሮች እኔ እንደ ቤንችማርክ መጠቀመው ራቦ ባንክን ነው። ትንሽ ኔዘርላንድን ስላየው እነሱ የህብረት ስራ ባንክ አላቸው። 85%-80%ቱን ገበሬ ይዘ ይሄንን የሚቆጥበውን ገንዘብ መልሶ ለገበሬው የሚያበድር ባንክ ያስፈልጋል። ህብረት ስራ ባንክ ነው እሱ። ይሄ ጥሩ ማሳያችን ኬንያ ያሉትን ኮኦፕሬቲቭ ባንኮች ማየት ነው። ስለዚህ የኮኦፕሬቲቭ ባንክ ራሱን የቻለ ፖሊሲ ሊኖረን ይገባል። ያን ጊዜ አሁን አዋጭ አድርጋችሁ ባንክ ትሆናላችሁ ይሉናል። እኛ ንግድ ባንክ በንግድ እንኳን መዘገብ ምክንያቱም አላማውን ይስታል፣ ግን የህብረት ስራ ባንክ ያስፈልገናል። ለምሳሌ መነሻው የኦሮሚያ ኮኦፕሬቲቭ ባንክ መነሻው ዶክተር ኩብር ኃይሌ ጋሽ ኃይሌ ሲመሰርቱት አላማቸው ያ ነበረ፣ ግን ስሙን ይዞ በንግድ ባንኩ ነው የተደራጀው። እኛ ፒውር ኮኦፕሬቲቭ ባንክ እንመሰርታለን። ያን ፖሊሲ እንዲኖረን ነው የምንፈልገው። ያን ጊዜ ለገበሬው፣ ለወጣቱ፣ ለሴቶቹ በአነስተኛ የራሱን ገንዘብ ራሱ የሚቆጥብበት ሲቸግረው የሚበደርበት ያን ባንክ እንዲኖረን ነው የምንፈልገው። ጥሩ እንግዲህ ያው የህብረት ስራ ማህበራት ለአርሶ አደሩ፣ ለአርብቶ አደሩ እንዲሁም ለወጣቱና ዝቅተኛ የኑሮ ደረጃ ላይ ለሚገኝ የማህበረሰብ ክፍል በቀላሉ ተደራሽ የሚሆን እንደሆነ ይታወቃል። ከተመሰረተ ረጅም ዓመታት ቢሆነውም በዛ ደረጃ ተደራሽነት አልታየበትም። በእርግጥ አሁንም ትንሽ የሚባል አይደለም። 25 ሚሊዮን አባላት ማለት ቀላል አይደለም። ይሄንን ሁሉ ህዝብ ይዞ
እንደዚህ አይነት ፖሊሲዎች ተሻሽለውለት አዋጆች ላይ ያሉ ክፍተቶች ተሻሽለውለት ደንቦች ወጥተውለት በሚገባው ደረጃ ስራዎች የሚሰሩ ከሆነ ደግሞ ይሄ የሚታለመውን የሚታሰበውን አላማ ከግብ ለማድረስ ያግዛል ብለን እኛም ተስፋ እናደርጋለን። አቶ አብዲም አሁን በብዛት ቃል የገቡት ይሰራሉ ያሉትም እነዚህ ዋና ዋና ነጥቦች ናቸው። ነገ ምን ላይ ደረሱ የሚሉትን ደግሞ እድሎች አግኝተን የምንመለከት ይሆናል። ዛሬ ካለን ሰዓት አንጻር በዚህ ላይ እናብቃና እንግዶቼን በጣም አድርጌ ነው ሁላችሁንም ማመሰግነው። ጨርሰናል። እንግዲህ ተመልካቾቻችን በዛሬ በፋና ቴሌቪዥን በህብረት ስራ ማህበራት በአርሶ አደሩ በአርብቶ አደሩ እንዲሁም ዝቅተኛ ማህበረሰብ ላይ ለሚኖረው የህብረተሰብ ክፍል ያለው አስተዋጽኦና በኢትዮጵያ ከተመሰረተ ጀምሮ እየፈጠረ ያለውን አስተዋጽኦ ያሉበት ተግዳሮቶች ሊፈቱ የሚገቡ ዋና ዋና ነጥቦች ምንድናቸው በሚለው ላይ ከእንግዶቼ ጋር ውይይት አድርጌያለሁ። ቆይታችን ይመስል ነበር። አብራችሁን ስለቆያችሁ በጣም አመሰግናለሁ።